በፓኪስታን ብቻ ሳይሆን በሙስሊሙ ዓለም ስሙ ሲታወስ የሚኖር አንድ ሰው አለ። ከሙስሊሞች ሀገር መካከል አንዷ የሆነችው ፓኪስታንን የኒውክሌር ባለቤት ያደረገ ስለዚህ ጀግና ሰው በዛሬው ቪዲዮአችን እናወሳለን። A.Q. Khan, the father of Pakistan's atomic bomb and a national hero for the people of Pakistan, a dangerous villain for the rest of the world. A.Q. Khan, the man regarded as the father of Pakistan's nuclear program, Abdul Qadir Khan. ሰላም ጤና ይስጥልን። ይህ ጋዛ ሚዲያ ነው። ሰብስክራይብ፣ ላይክ ማድረጋችሁን በፍጹም እንዳትረሱ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። हम पठान यूसुफजई हैं और हमारे खून में मिलावट नहीं है። ሙሉ ስሙ አብዱልቃድር አብዱልገፋር ኻን ይባላል። ከአባቱ ከአብዱልገፋር ከእናቱ ከዙለይኻ እንደ አውሮፓውያን አቆጣጠር በ1936 በዛሬዋ ህንድ ተወለደ። ያኔ እርሱ ሲወለድ ባንግላዴሽ፣ ፓኪስታንና ህንድ አንድ ሀገር ሆነው በእንግሊዝ አገዛዝ ስር የነበሩበት ነበር። በ1947 እንግሊዝ ከህንድ ክፍለ ሀገር ለቃ ስትወጣ ተገዛቸው የነበሩት ህዝቦች በሃይማኖት ጦርነት ይተላለቁ ጀመር። የአሁኗ ህንድ በህንዱ ሃይማኖታዊ ብሔርተኝነት ስትተራመስ፣ ፓኪስታንና ባንግላዴሽ ደግሞ በእስላማዊ ብሔርተኝነት አንድ ሀገር ሆነው ተገነጠሉ። የአሁኗ ፓኪስታን ምዕራብ ፓኪስታን ትባል የነበረ ሲሆን ባንግላዴሽ ደግሞ ምስራቅ ፓኪስታን ተብላ አንድ ሀገር ነበሩ። ምንም እንኳ ባንግላዴሽ ኋላ ላይ ከፓኪስታን ብትገነጠልም የአብዱልቃድር ኻን ቤተሰቦች የሚገኙት በህንድ ግዛት ውስጥ ቢሆንም ጥብቅ የእስልምና አማኞች በመሆናቸው ከሚደርስባቸው ሃይማኖታዊ ጥቃት ለመሸሽና ወደ እስላማዊቷ ፓኪስታን ለመጠቃለል ወደ ፓኪስታን ተመሙ። አብዱልቃድርም ህንድ ውስጥ የጀመረውን ትምህርት ትቶ ወደ ፓኪስታን ካራቺ ከተማ በመምጣት ትምህርቱን ቀጠለ። በዚያም በካራቺ ዩኒቨርሲቲ በፊዚክስ የመጀመሪያ ዲግሪውን ያዘ። በዚያ በካራቺ ያለ አንድ ህይወቱን የሚቀይር ነገር ተከሰተ። አብዱልቃድር ኻን የምዕራብ ጀርመንን ስኮላርሺፕ በማግኘት ወደ አውሮፓ አቀና። ያኔ ጀርመን ለሁለት የተከፈለች ሲሆን ምዕራብ ጀርመንና ምስራቅ ጀርመን በመባል ትጠራም ነበር። አብዱልቃድር ኻን ትምህርቱን በጀርመን እየተከታተለ ሳለ ከኔዘርላንድ ሌላ የትምህርት ዕድል አግኝቶ ወደ አምስተርዳም አቀና። የአብዱልቃድር ብቻ ሳይሆን የፓኪስታንም ታሪክ የተለወጠው በዚህ በኔዘርላንድ ቆይታው ነበር። በትምህርቱ ስኬታማ በስራውም ታማኝ የነበረው አብዱልቃድር ኻን በብረት ምህንድስና በሌሎችም ሳይንሳዊ ምርምሮች ከፍተኛ እመርታ በማሳየቱ የእንግሊዝ፣ ጀርመንና ኔዘርላንድ የጋራ የኒውክሌር መመራመሪያ ማዕከል የሆነው ዙሬንኮ የተሰኘው ተቋም በኒውክሌር ተመራማሪነት ቀጠረው። በዚህም ከፍተኛ የኒውክሌር ዕውቀትን ማካበት ቻለ። በስራው የተቋምን እምነት በትልቁ ማግኘት የቻለው ፓኪስታናዊ ሳይንቲስት ታላላቅ ሚስጥራዊ የኒውክሌር ረቂቆች ዶክመንቶችን እንዲተረጉም ኃላፊነት ተሰጠው። በዚህ ጊዜ ያገኛቸውን ዕውቀቶች በሀገሩ ቋንቋ እየከተበ ለሀገሩ ውለታ ለመዋል ያዘጋጃቸው ጀመር። አብዱልቃድር ኻን ሀገሩን አብዝቶ የሚወድ ለእምነቱም ቀናኢ የነበረ ሰው በመሆኑ በእነዚያ የአውሮፓ ታላላቅ ጊዜያቶቹ ለአንዲት ቅጽበት እንኳን ሀገሩን አይዘነጋም ነበር። እናም ተገቢውን የኒውክሌር ሚስጥር ከሸፈ። ረቂቆቹን አዘጋጅቶ ከጨረሰ በኋላ ለሀገሩ መንግስት የኒውክሌር ቦምብ ለመስራት የሚያስችለውን ቀመር እንዳለውና ለዚህም ሁሉን ለማድረግ ዝግጁ መሆኑን በደብዳቤ ያሳወቀ። ይሁን እንጂ ፓኪስታን አብዱልቃድርን በአንድ ጊዜ ልታምነው አልቻለችም። እናም አስፈላጊውን ማጣራት ከተደረገበት በኋላ ከዙልፊቃር አሊቡቶ ጋር ተገናኝቶ ተነጋገረ። አሊቡቶ አብዱልቃድርን ያን ያክል ተስፋ ባይጥሉበትም ጥሩ ነው በማለት ሐሳቡን ተቀበሉት። የምንጊዜም ጠላቷ ህንድ የቡድሃ ፈገግታ በተሰኘው የድል ብስራቷ የኒውክሌር ባለቤት መሆኗን ያረጋገጠችበት ሆና ሳለ ፓኪስታንን እንቅልፍ ሊወስዳት ቀርቶ ሊያንጎላጃት አይችልምና ዙልፊቃር አሊቡቶ የሀገሪቱን ሳይንቲስቶች በአስቸኳይ የኒውክሌር መሳሪያን እንዲሰሩ ቀጭን ትዕዛዝ የሰጡበት ጊዜና ሳይንቲስቶቹ በሚስጥር ጥድፊያ ላይ በነበሩበት ወቅት ነው አብዱልቃድር ኻን ከሰማይ እንደወረደ መላእክት ድንገት ግብ ያለው። ገና ቀድመው የነበሩት የፓኪስታን ሳይንቲስቶች
በቀናት ይሁን በአጉል ኢጎ ከአብዱል ቃድር ጋር መስማማት ተሳናቸው። እርሱ የነርሱን ስራ የኒውክሌር ባለቤት እንደማያደርግ ሲነግራቸው ጭራሽ መካረሩ ጦፎ የፓኪስታን ኒውክሌር ሳይንቲስቶች ለሁለት ተሰነጠቁ። ይህ ያስደነገጠው የፓኪስታን መንግስት በአብዱል ቃድር ኻን ስር የሚመራ ተቋም አደራጀ። አብዱል ቃድር ኻንም ይዞ የመጣቸውን የማይገኙ የኒውክሌር ሚስጥሮች ስራ ላይ አዋላቸው። ከብዙ ጥረትና ልፋት በኋላ እጅግ በረቀቀ ሚስጥር የኒውክሌር ቁሳቁሶችን ከአውሮፓና ከአሜሪካ ጭምር በጥብቅ ሚስጥር እየለቀሙ ወስደው ከሰሩ በኋላ ፓኪስታን ለዓለም የኒውክሌር ባለቤትነቷን አሳየች። በዚህ ጊዜ ከእስራኤል እስከ ህንድ በድንጋጤ ቢዋጡም በቁጣ ቢንተከተኩም ነገሩ ያለቀለት ነበርና ምንም ማምጣት አልቻሉም ነበር። ሳይንቲስቱ ዶክተር አብዱል ቃድር ኻን የኒውክሌር ቦምቡን ባበሰረበት ወቅት የታጠቅነው የኒውክሌር ቦምብ ህንድን ብቻ ሳይሆን እስራኤልንም ማውደም የሚችል ነው በማለት ነበር እስራኤልን ኩም ያደረጋት። እናም እስራኤል በኢራንና ኢራቅ እንደፈጸመችው አይነት ጥቃትና ትንኮሳ በፓኪስታን ላይ ለማድረግ ከቶም አልደፈረችም። አብዱል ቃድር ኻን ፓኪስታንን ያስታጠቃት ኒውክሌር ብቻ አይደለም፣ ይልቁንስ ረዥም ርቀት ሊምዘገዘጉ የሚችሉ ሚሳኤሎች ባለቤት ትሆንም ዘንዳ ያስችላች ዘንድ የማይተካ ልጇ ነው። ፓኪስታን አብዱል ቃድር ኻንን የመሰለ ከሺህ ዓመታት አንድ ጊዜ የሚፈጠር ልጅ ባይኖራት ኖሮ ዛሬ እንደነ ኢራን ኒውክሌር ለመታጠቅ 30 ዓመታት የሚፈጅባት ሀገር ትሆን ነበር። የምዕራባውያን ጠላቱ አብዱል ቃድር ኻን የኒውክሌር ባለቤት ያደረገው ሀገሩን ፓኪስታንን ብቻ አይደለም፣ ይልቁንስ የኪሞቹን ሀገር ኮሚኒስቷን ሰሜን ኮሪያን ጭምር እንጂ። እነዚያን አብዱል ቃድር እንጂ ሌላው የሌለውን ኒውክሌር ቀመሮች ለሰሜን ኮሪያ ባይሰጣት ኖሮ ሰሜን ኮሪያ አሜሪካ የምትፈራት የኒውክሌር ባለቤት ሀገር ላትሆንም ትችል ነበር። አብዱል ቃድር ለሰሜን ኮሪያ የኒውክሌር ቴክኖሎጂን ለማስፋፋት ከ13 ጊዜ በላይ እንደተመላለሰ ምንጮች አረጋግጠዋል። ይህም በፓኪስታን መንግስት በተሰጠው ትዕዛዝ ነበር። ፓኪስታን ለሰሜን ኮሪያ የኒውክሌር ቴክኖሎጂን ስታስተላልፍ ሰሜን ኮሪያ በአጸፋው የሚሳኤል ቴክኖሎጂዎችን ለፓኪስታን ታስተላልፈም ነበር። አብዱል ቃድር ኻን ከሰሜን ኮሪያ በተጨማሪ ለኢራንና ሊቢያ የኒውክሌር ቴክኖሎጂዎችን እንዳስተላለፈ ይናገራል። ይህንን የደረሰችበት አሜሪካንም በፓኪስታን ላይ ልምጯን መዘዘች። ፓኪስታንም ከአሜሪካና አጋሮቿ በትር ለማምለጥ ስትል ይህንን ያደረገው ካለ እውቅናዋ አብዱል ቃድር መሆኑን ለአሜሪካ ገለጸች። እናም አብዱል ቃድር ታሰረ። ፓኪስታን ከነ አሜሪካ ማዕቀብ ለማምለጥ ስትል የቁርጥ ቀን ልጇን ፊዳ አቀረበችው። ልጇም አላሳፈራትም። እኔ ሀገሬን ለማዳን እንኳን መታሰርና የህይወት መስዋዕትነትም እከፍላለሁ በማለት ኃላፊነቱን ወስዶ የቁም እስረኛ ሆነ። ሁሉም የፓኪስታን ቁማር ነበርና በኋላ ላይ ነፃነቱ በፍርድ ቤት ተረጋግጦለት ከእስር ነፃ ሆነ። አብዱል ቃድር ኻን እንደዚህ ይላል፣ እኔ ፓኪስታንን 2 ጊዜ አድኛታለሁ። አንደኛው የኒውክሌር ቦምብ ባለቤት አድርጌ የማትደፈር ሀገር ሳደርጋት አድኛታለሁ። ሁለተኛው ደግሞ የኒውክሌር ቴክኖሎጂን ለነ ኮሪያ አሳልፈሻል ተብሎ ከፍተኛ ማዕቀብ ሊጣልባት ሲል ራሴ ኃላፊነቱን ወስጄ አድኛታለሁ በማለት ገልጿል። አብዱል ቃድር ኻን በፓኪስታን ውስጥ ያልተሸለመው አይነት ሽልማት የለም። ታላላቆቹ የፓኪስታን ዩኒቨርሲቲዎች ሁሉም በሽልማትና ዶክትሬት አንቆጥቁጠውታል። በእርሱ ስም ያልተሰየመ ትልቅ ተቋም የለም። እርሱ ፓኪስታኖች ፈጣሪ የሰጣቸው በረከት ነበር። የሀያላኑን ጎራ ተቀላቀሉ ሲላቸው እርሱን ሰጣቸው። የኒውክሌር ስሪቱን የመሩት የያኔው ጠቅላይ ሚኒስተር ዙልፊቃር አሊ ቡቶ በቁጭት እንዲህ ብለው ነበር፣ የክርስትና ሃይማኖት ስልጣኔ የኒውክሌር ቴክኖሎጂ አለው፣ የሂንዱ ስልጣኔም ኒውክሌር አለው፣ የኮንፌክሽን ስልጣኔም የኒውክሌር ባለቤት ነው፣ የአይሁድ ስልጣኔም ኒውክሌር ታጥቋል። አሁን የኒውክሌር ቴክኖሎጂ የሌለው እስልምና ብቻ ነው። ስለዚህ ይህንን ቴክኖሎጂ እኛ ሙስሊሞችም ሊኖረን ይገባል። ይህንን የዙልፊቃር የቁጭት ንግግር የመለሰው ጀግና አብዱል ቃድር ኻን ይባላል። እርሱ የፓኪስታን አልበርት አንስታይን ነበር። ኢስላምና ሙስሊሞች በፓኪስታን በኩል ኒውክሌር እንዲኖራቸው ያደረገ ድንቅ ጀግና ነው። ውድ ተመልካቾቻችን ቪዲዮውን እዚህ ድረስ ከተከታተላችሁት ቻናሉን ሰብስክራይብ ሳታደርጉ ማውጣት በእናንተ ላይ እርም ነው። ሰብስክራይብ ማድረግ እንዳትረሱ። የአላህ ሰላም እዝነትና ረድኤት
በእናንተ ላይ ይሁን። रब हमेशा कब्र ते तेरी रहमत इंज बरसावे